ጤና ይስጥልን የከፍታ ዩቱብ ቻናል ቤተሰቦች፣ ኢትዮጵያን ድሃ የሚል በማይንዱ የተጭበረበረና ደደብ ብቻ ነው። ይሄን ኃይለ ቃል እየተናገርኩ ነው ዛሬ የምጀምረው። ምክንያቱም ኢትዮጵያን ድሃ ያሰኟት ሴረኞች የ666 ቁጥር ስሌት የሰይጣንን አስማት አስቀጣዮች ናቸው ኢትዮጵያን ድሃ ያሏት። ኢትዮጵያ በብላክ ሆል ዩኒቨርስ ዓለም አህጉር ሀገር በካርታ የተሳለች ስዕል አይደለችም። ኢትዮጵያ ሰማያዊት ናት። ከሰባት ሰማይ ጊዮን ቀስተ ደመና እስከ 33 መሬት አባይ ሰንደቅ ዓላማ ናት ኢትዮጵያ። ሚስጥረ ሥላሴ ኢትዮጵያን ለማወቅ የአምላክህን እድል ፈንታ ፍቅር ቅጽበት ዘላለም አሁንን እወቅ። አሁንን የምታውቅ ወንድ ሴት ሰው አለህ ወይ? አሁንን የምታውቅ ወንድ ሴት ካለህ አሁንን ትኖራለህ። አሁን ስትኖር በአምላክህ እድል ፈንታ ፍቅር ነው። ዛሬን ስታይ በመንፈስህ ተስፋ ቃል ነው። ስለዚህ ኢትዮጵያ የመንፈስህ ተስፋ ቃል ኪዳን ማንነትህ ናት። ስለዚህ ሰማያዊት ናት፣ ምድራዊ አይደለችም። እና ደደብ ያልሆነ ኢትዮጵያን ድሃ አይልም። ምክንያቱም ኢትዮጵያ በከርሰ ምድር ውሃዊ ብልጽግና ፀሐይዋ 360 ዲግሪ አረንጓዴ ዓላማ ናት። በከባቢ አየሯ ቢጫ ራይ እድገት በጨረቃ 270 ዲግሪ ነፋሳዊ ኃይል ያላት፣ በፍጥረቷ ኮከብ እሴት ሀብት ያላት፣ በመልክዓ ምድሯ ሰማያዊ ማህበር ልማት ያላት፣ በገጸ ምድሯ ቀይ ተልእኮ ግንባታ ያላት ኢትዮጵያን እዚህ ጋር በብላክ ሆል ዩኒቨርስ ዓለም አህጉር ሀገር በኢሉሚናቲዎች ወይም በፖለቲካል ሳይንስ በቁስ አካላውያኖች ፍልስፍና ቲዮሪ በካርታ ስዕል ሸንሽነው ኢትዮጵያን ስለው በአፍሪካ ውስጥ አድርገው ድሃ ያሏት ሁሉንም ለዩኒቨርስ ዓለም ጨለማ እውቀት ብርሃን የግዕዝ ሰምና ወርቅ ባህር ሐሳብ ጥበብ ናት። እንዲሁም ኢትዮጵያ አልፋና ኦሜጋ ግዕዝ ሰምና ወርቅ ባህረ ሐሳብ ጥበብ ለሀገር በቀል አልቦ ስነ አእምሮ ልማት ህግ እውቀት የምታዘንብ የምታፈልቅ የምታመነጭ። ይህንንም እኔ የኢትዮጵያዊው ፈላስማ ዘርዓ ያዕቆብ 9ኛ ትውልድ የልጅ ልጅ ሊቀ ጠበብትና ሳይንቲስት ገብረ ማርያም ማሞ በፊደል ሰራዊት ሆሄያት ቁጥር ከ27 ሰማይ እስከ 33 መሬት አስተንታኝ ነኝ እና ሊቀ ጠበብትነትንና ሳይንቲስትነትን ማዕረግ ያጎናጸፈችኝ ኢትዮጵያ በግዕዝ ጥበቧ ነው። ስለዚህ የትምህርት መመዘኛ የምትሉት እፈሩ። የትምህርት መመዘኛ ፕሮፌሰር የሆናችሁ ስለ አምላካችሁ እድል ፈንታ ፍቅር፣ ስለ መንፈሳችሁ ተስፋ ቃል ማንነት፣ ስለ ነፍሳችሁ ተሰጦ ጊዜ ነፃ ፈቃድ፣ ስለ ሰባችሁ ተመስጦ ሰው ቶ የተቀባ ሕይወት፣ ስለ ስጋችሁ ምኞት ቦታ መልከ ጸዴቅ፣ ስለ ቁሳችሁ መክሊት ቋንቋ ስም፣ ስለ አውሬያችሁ ዕጣ ፈንታ ቁጥርና ስለ ደመነፍሳችሁ ስበት ግፊት ውቅር እስኪ ታስተነትናላችሁ። ታዲያ የትምህርት ዝግጅት የምትጠይቁኝ እናንተ በሴረኞች ሴራ ፖለቲካል ሳይንስ ቅዠት ዲሞክራሲ በፍልስፍና ቲዮሪ የተሞላችሁትን ቁስ አካላዊነትን እግዚአብሔር እያለ አሁን እየካዳችሁ
ሥላሴ እያለ ዛሬ እየዘጋችሁ፣ ኢየሱስ እያለ ነገ እያፈረሳችሁ፣ አዳም እያለ የሚተካካ እያቋረጣችሁ፣ ሰው በዝግመተ ለውጥ የተለወጠ እንስሳ ነው፣ የቀድሞም የሰው ቅሪተ አካል ሉሲና አርዲ ነው ብላችሁ ሙዚየም ያስቀመጣችሁ እናንተ የኔን ሊቀ ጠበብትነትና ሳይንቲስትነት እንዴት ነው እውቅና ያልሰጣችሁት? አቅም ስለሌላችሁ ስለማታውቁት ነው። ምክንያቱም በፊዚካል ቦዲ ማይንዳችሁ ሴት ነው ያላችሁት። የተሞላችሁትን በፕሮግራም የተጫነባችሁን ከዛ ውጪ ከአምላካችሁ ጋር ከመንፈሳችሁ ጋር ከነፍሳችሁ ጋር ከሰባችሁ ጋር አቋርጣችሁ በዚህ በትላንት በኋላ ቀር ፖለቲካል ሳይንስ ቅዠት ዲሞክራሲ በፍልስፍና ቲዮሪ የተማራችሁትን ያነበባችሁትን የምታስተጋቡ እንጂ እኔን መሐይም ትላላችሁ። የተማራችሁ ፕሮፌሰር መሐይሞች ሆይ እባካችሁን ወደ ሰውነታችሁ ወደ ተፈጥሯችሁ ተመለሱ። ምክንያቱም እናንተ ይሄ ዩኒቨርስ በፖለቲካል ሳይንስ ሲቀርጻችሁ አቆሽሿቸዋል። እናንተ ቆሻሻ አይደላችሁም። እናንተ በእግዚአብሔር መልክና ምሳሌ የተፈጠራችሁ አዳም የተቀባ ሕይወት ሰው ናችሁ። ሰው ብቻ ነው ኖሮ የሚሞትና ሞቶ የሚኖር ዘላለም። ስለዚህ ወደ ዘላለም ሕይወት ቃል ተስፋችሁ ወደ ማንነታችሁ ተመለሱ። ስለዚህ እኔ ልቃወማችሁ፣ ልኮንናችሁ፣ ልከሳችሁ አይደለም። ነገር ግን ከታሰራችሁበት ሳጥን ውጡ ነው እያልኳችሁ ያለሁት። ምክንያቱም እናንተ በፕሮግራም ተጭኖባችሁ የእናንተን ደግሞ አብሳችሁ ልጆቻችሁ ላይ፣ ትውልዱ ላይ፣ ሕፃናቱ ላይ፣ ወጣቱ ላይ ጭናችሁ አምላካቸውን የገዛ አምላካቸውን እንዳይፈሩ፣ የገዛ መንፈሳቸውን እንዳያፈቅሩ፣ የገዛ ነፍሳቸውን እንዳያምኑ፣ የገዛ ሰባቸውን እንዳይወዱ፣ የገዛ ስጋቸውን እንዳያከብሩ፣ የገዛ ቁሳቸውን አሸንፈው እንዳይመሩ፣ የገዛ አውሬያቸውን ደፍረው እንዳይገዙ፣ የገዛ ደመነፍሳቸውን እንዳይገለገሉ በባርነት አሰራችኋቸው እና የሚያስተጋቡ የገደል ማሚቶ በቀቀን አደረጋችኋቸው። ይህ ጊዜ ዘመኑ እስኪሞላና ቃል ኪዳኑ እስኪፈጸም ድረስ ነበረ። አሁን ከአብ ቋንቋ ጣዖት በወልድ ጊዜ ዘመን ወደ መንፈስ ቅዱስ ቃል ኪዳን መተናል። ስለዚህ ዛሬ የኢትዮጵያ አልፋና ኦሜጋ ግዕዝ ሰምና ወርቅ ባህረ ሐሳብ ጥበብ ህዳሴ ነው። ሰዎች ሁሉ ወደ ከፍታቸው፣ ከከፍታቸው በፊት ወደ ጥልቀታቸው፣ ከጥልቀታቸው በፊት በጸጋ ወደ ሙላታቸው ይመለሱ ዘንድ እነሆ ይህን ከሰማያዊ ቃል ጥበብ የሆነውን ወደዚህ ብላክ ሆል ዩኒቨርስ ዓለም፣ አህጉር፣ ሀገር፣ ፊዚካል ቦዲ ማይንድ አውርጄ ማይንዳችን ተጭበርብሮ የተሰረቀ ነው። ስለዚህ እኛ ማይንዳችን አሁን ከሴሎቻችን ጋር የተቋረጠውን ማስቀጠል አለብን በእምነት። ስለዚህ የማይንድ ሴሎቻችንን ከህዋሳችን ጋር፣ ህዋሳችንን ከአናታችን ጋር፣ አናታችንን ከቅላችን ጋር፣ ቅላችንን ከአውታራችን ጋር፣ አውታራችንን ከምናባችን ጋር፣ ምናባችንን ከናላችን ጋር፣ ናላችንን ከጭንቅላታችን ጋር፣ ጭንቅላታችንን ከስሜት ዕጣፈንታችን ጋር፣ ስሜት ዕጣፈንታችንን ከአንደበት መክሊት ቋንቋ ልሳናችን ጋር፣ የአንደበት መክሊት ቋንቋ ልሳናችንን ከአልቦ አእምሮ ምኞት ዓለማችን ጋር፣ የአልቦ አእምሮ ምኞት ዓለማችንን ከተመስጦ ከአንጎል ተመስጦ ፍጥረታችን ጋር፣ የአንጎል ተመስጦ ፍጥረታችንን ከድንግል ምግባር ተሰጦ ተፈጥሯችን ጋር፣ የድንግል ምግባር ተሰጦ ተፈጥሯችንን ደግሞ ከጥልቅ ቀዳሽ ልቦና ተስፋ ቃል ኪዳን ህይወታችን ጋር
ጥልቅ ቀዳሽ ልቦና ተስፋ ቃል ሕይወታችንን ደግሞ ከአልፋና ኦሜጋ ከሰራዊት ከአልፋና ኦሜጋ ዘላለም ከሰራዊት ጌታ እግዚአብሔር ፍቅር ቅጽበት አሁን ከነቢይ ከፍተኛ ህሊና ንቃታችን ጋር ከአሁን ጋር እንድንገናኝ ነው መረጃ እየጻፍኩ እየተናገርኩ አቅጣጫ እየጠቆምኩ ያለሁት። እኔ ከሁላችሁ አንሼ አነሰ ያላችሁትን ሁሉ ከሱ ከመጨረሻ ያነሰ ነው የምትሉት አላችሁ። አንደኛ ነው ጫፍ ስኬታማ ነው የምትሉት አላችሁ። እኔ ከሁሉ አነሰ ካላችሁት ካነሱቱ ሁሉ አንሼ በፍቅር ተሸንፌ እማገለግላችሁ ሊቀ ጠበብትና ሳይንቲስት ገብረ ማርያም ማሞ ኢትዮጵያዊ ነኝ። ኢትዮጵያ ማንነቴ ናት። ኢትዮጵያዊነት ነፃ ፈቃዴ ነው። ይሄን ልንገራችሁ። እስኪ ታሪክ እናውቃለን፣ ታሪክ እናነባለን ብላችሁ የምታወሩ ታሪክ ምንድን ነው የምታውቁት? ወሬ እኮ ነው ታሪክ። ታሪክ ወሬ ነው። ወግ ቋንቋ ነው። ባህል ቦታ ነው። ግብረገብ ልምድ ሰው ነው። ዘመናዊ ጊዜ ነው። ሰላም ቃል ነው። ምሳሌ ስራ ነው። ስለዚህ ስራ፣ ቃል፣ ጊዜ፣ ሰው፣ ቦታ፣ ቋንቋ፣ ወሬ፣ ውቅር፣ ቅርስ፣ ገንዘብ፣ ወረት፣ ንብረት፣ ቀን 12 ሰዓትና ሌሊት 12 ሰዓት ተቋርጦ ወደዚህ ዩኒቨርስ ብላክ ሆል ዩኒቨርስ ዓለም፣ አህጉር፣ ሀገር፣ ጂኦግራፊ፣ ካርታ፣ ስዕል፣ ሉል በሱ ውስጥ አስኳል ነን። እኛ ልክ ጫጩት ቅርፊቷን ሰብራ እንደምትወጣ ሁሉ እንዲሁ እኛም ወንድ ሴት ከዚህ ዩኒቨርስ ፊዚካል ቦዲ ማይንዳችን ሰብረን ከዩኒቨርስ ሰብረን ወጥተን ከሰማይ እስከ መሬት ከመሬት እስከ ሰማይ ልንመላለስ እኛ በሰማይ ተፈጥረናል። በፍጽምና በምድር ተወልደናል። በንጽህና በዓለም ተቀርጸናል በቁንጅና። ነገር ግን እዚህ ዩኒቨርስ ፖለቲካል ሳይንስ፣ ቅዠት፣ ዲሞክራሲ፣ ፍልስፍና ቲዮሪ አቆሽሾናል። ስለዚህ በፍልስፍና ቲዮሪ የጠፋን ወንድ ሴት ሁሉ ዛሬ በኢትዮጵያ ድሃ ባላችኋት በማታውቋት በኢትዮጵያ በሰማያዊቷ በሚስጥረ ስላሴዋ በኢትዮጵያ ግዕዝ ጥበብ አርነት በእውነት አርነት እንወጣለን። የኢትዮጵያ ጥበብ ቃል ኪዳን እውነት ነው እና ይህ እውነት አርነት ያወጣናል። ስለዚህ የኢትዮጵያን ድሃ የምትሉ በፊዚካል ቦዲ ማይንዳችሁ የተጨበረበራችሁ ደደቦች ናችሁ። ከእንግዲህ ድሃ ብትሉ ስለ ፀጉራችሁ እስኪ ንገሩኝ። ፀጉራችሁ ምኑ ላይ ነው ያለው? ቆዳችሁ ላይ። ቆዳችሁ ምናችሁ ላይ ነው ያለው? አጥንታችሁ ላይ። አጥንታችሁ ምናችሁ ላይ ነው ያለው? ስጋችሁ ላይ። ስጋችሁ ምን ላይ ነው ያለው? ደም ላይ። ደማችሁ ምን ላይ ነው ያለው? ብልት ላይ። ብልታችሁ ምን ላይ ነው ያለው? ጥፍር ላይ። ስለ ጥፍር ዘር፣ ስለ ብልት ጎሳ፣ ስለ ደም ጎጥ፣ ስለ ስጋ አህዛብ፣ ስለ አጥንት ነገድ፣ ስለ ቆዳ መንጋና ስለ ፀጉር አውሬ ታውቃላችሁ? ለምሳሌ አበባ ያለው በፍሬ ነው። ፍሬ ያለው በቅጠል ነው። ቅጠል ያለው በቅርንጫፍ ነው። ቅርንጫፍ ያለው በግንድ ነው። ግንድ ያለው በስር ነው። ስር ያለው በዘር ነው። እንግዲህ ከእንስሳና ከእጽዋት ጋር ይሄ ፊዚካል ቦዲ ያችሁ መስተጋብር እንዳለው ታውቃላችሁ። ስለዚህ ኦርጋኒኩን ወይም ተፈጥሯዊውን በኬሚካል እየበረዙ እናንተ የሰይጣን ተልእኮ አስፈጻሚዎች ባሪያ ሆናችሁ በባርነት እንዳላችሁ ታውቃላችሁ። ለስም ፕሮፌሰር ትባላላችሁ። ነገር ግን የምታውቁት ነገር አለ ወይ? ለምን ይሄን ጦርነት፣ ይሄን ወንጀል፣ ይሄን ጥፋት፣ ይሄን ችግር፣ ይሄን ድህነት፣ ይሄን የሥነ ምግባር ጉድለት፣ ይሄንን ብልሹ አስተዳደር፣ ይሄንን ክህደት በሚዛን
ጠብቃችሁ በመፍትሄ መርታችሁ ውጤት ለምን አልቀየራችሁም? ይሄ ሲኦልና ገሃነም የሆነው በማን ነው? በእናንተ በሰይጣን ተልእኮ አስፈጻሚዎች ነው። አሁን ከዚህ ሰይጣናዊ ተልእኳችሁ ወደ እግዚአብሔር ዓላማ መገለጫነት ኑ። ለራሳችሁ ስትሉ ለማንም ብላችሁ አይደለም። ሁሉም የህይወት እውነት አለው። ሁሉም የህይወት እውነቱን እንዳይኖር ዘግታችሁባቸዋል። መዋቅርን በሴራ ትምህርትን በሴራ ፖለቲካን በሴራ ሃይማኖትን በሴራ ጠልፋችሁ ሰብአዊነትን አቋረጣችሁ፣ እምነትን አፈረሳችሁ፣ እውነትን ዘጋችሁ እና ፈጣሪን ካዳችሁ። አሁን እናንተን የሚገዛው ምንን እየተጠቀመ ነው? መዋቅርን፣ ትምህርትን፣ ፖለቲካንና ሃይማኖትን። እነዚህን ደግሞ ለሰው ማጥመጃ አድርጋችኋል። በሃይማኖት ሽባ ያደረጓችኋቸውን፣ በፖለቲካ ሽባ ያደረጓችኋቸውን፣ በትምህርት ሽባ ያደረጋችኋቸውን፣ በመዋቅር ሽባ ያደረጋችኋቸውን ዛሬ ወደ ሰብአዊነታቸው፣ ወደ እምነታቸው፣ ወደ እውነታቸው፣ ወደ ፈጣሪያቸው፣ ወደ ገዛ አምላካቸው፣ ወደ ገዛ መንፈሳቸው ጥበብ፣ ወደ ገዛ ነፍሳቸው ክህሎት፣ ወደ ገዛ ሰባቸው ይመለሳሉ። ይህ ማንቂያ ደውል መጥቶላቸዋል። ለሚቀጥለው ሰብስክራይብ፣ ላይክ፣ ሼር በማድረግ ጥያቄ በማቅረብ እንገናኝ። ሰላም ሁኑ። ቻው።